በአሁኑ ጊዜ በዓለም ላይ በጣም ውዱ ነገር ምንድን ነው? ወርቅ፣ አልማዝ ወይስ የነዳጅ ዘይት? መልሱ አንዳቸውም አይደለም። በአሁኑ ሰዓት በምድራችን ላይ ካሉ ነገሮች ሁሉ ውዱና በቢሊዮን የሚቆጠሩ ዶላሮች የሚፈሱበት ትልቁ ሀብት የእርስዎ ትኩረት ነው። በትክክል የእርስዎ ትኩረት ነው። ዛሬ በስማርት ቼንጅ ጉዞ ቻናላችን ትልቅ የቴክኖሎጂ ኩባንያዎች የእርስዎን ትኩረት ለመስረቅ ለምን ቀንና ሌሊት እንደሚሰሩ፣ ይህ የትኩረት ኢኮኖሚ ወይም አቴንሽን ኢኮኖሚ ሕይወቶን እንዴት እየቀየረው እንዳለና የእርስዎን ውድ ሀብት እንዴት ማስመለስ እንደሚችሉ ደረጃ በደረጃ እናያለን። እስከ መጨረሻው አብራችሁን ቆዩ። የትኩረት ኢኮኖሚ ወይም አቴንሽን ኢኮኖሚ ማለት የሰው ልጅ ትኩረት እንደ አንድ ውስንና ውድ የንግድ ሸቀጥ ወይም ስኬርስ ኮሞዲቲ የሚታይበትና ትልቅ የኢኮኖሚ እሴት የሚፈጠርበት ዘመናዊ የኢኮኖሚ ስርዓት ነው። ቀደም ባሉት ዘመናት በዓለም ላይ ትልቁ ሀብት መሬት ነበር። ብዙ መሬት ያለው ሰው ከበርቴ ነበር። በኋላ ላይ ደግሞ የኢንዱስትሪ ዘመን መጣና የፋብሪካ ምርቶች፣ ባቡሮች እንዲሁም የነዳጅ ዘይት የሀብት ማማ ሆኑ። የምንኖረው የኢንተርኔትና የቴክኖሎጂ ዘመን መረጃ በብዛትና በነፃ ይገኛል። በመሆኑም ዋነኛው የጥረት የመረጃ ሳይሆን ያንን መረጃ የሚያይ የሚያነብና የሚያዳምጥ የሰው ልጅ ውስን ጊዜና ትኩረት ሆኗል። ነገር ግን መረጃው በበዛ ቁጥር የሰው ልጅ የሚያጣው አንድ እጅግ ውድ ነገር አለ። እሱም ትኩረት ወይም ፎከስ ነው። እስኪ አስቡት፣ ፌስቡክን፣ ቲክቶክን፣ ቴሌግራምን ወይም ዩቲዩብን ለመጠቀም ለአንድም ቀን ከኪሶ ውስጥ ሳንቲም አውጥተው በፍጹም ከፍለው አያውቁም እና መተግበሪያዎቹን በነፃ ነው የምናወርዳቸው። ታዲያ እነዚህ ኩባንያዎች እንዴት በየዓመቱ በቢሊዮን የሚቆጠር ዶላር እያተረፉ የዓለማችን ቁንጮ ሊሆኑ የቻሉት? ማን ነው የሚከፍላቸው? እዚህ ላይ ነው የቴክኖሎጂ ባለሙያዎች የሚናገሩት አንድ አስደንጋጭ እውነታ የሚወጣ። እውነታውን ለአንድ ምርት ክፍያ ካልፈጸሙ ምርቱ እርስዎ ነዎት። እውነታው የምን ነው? ለግንዛቤ የሚሆን ግልጽ ምሳሌ እንውሰድ። አንድ ገበሬ ላሞቹን በነፃ ነው ሳር የሚያበላቸው፣ ነፃ መጠለያም ይሰጣቸዋል። ይህ ገበሬ ላሞቹን በነፃ የሚንከባከባቸውና የሚያበላቸው ደግ ስለሆነ ነው ብለው ሊያስቡ ይችላሉ። ነገር ግን ገበሬው ይህንን የሚያደርገው ለላሞቹ ስላዘነ ሳይሆን ከነሱ የሚያገኘውን ወተትና ስጋ መልሶ ለመሸጥ ነው። በማህበራዊ ሚዲያ ዓለም ውስጥ እኛ ልክ እንደነዚህ ላሞች ነን። ቲክቶክ ወይም ፌስቡክ የሚያማምሩ ቪዲዮዎችን እና ጽሑፎችን ልክ እንደ የላሞቹ ሳር በነፃ ያቀርቡልናል። እኛ ግን በምላሹ የምንሰጣቸው ትልቁን ወተታችንን ነው። የእኛን ሰከንድ፣ ደቂቃና ሰዓት ወይም ሙሉ ትኩረታችንን ነው። የእርሶን ትኩረት ስክሪኑ ላይ በማቆየት መልሰው ማስታወቂያ ለሚሰሩ ድርጅቶች የእርሶን አይን ይሸጡታል። የእርሶ እያንዳንዱ ሰከንድ ለአልጎሪዝሙ ንጹህ ገንዘብ ነው። ትኩረታችን እንዴት ይታገጣል? ዘ ኢንጂነሪንግ ኦፍ አዲክሽን እኔ ይህ የኛ በየደቂቃው ስልክ የመነካካት ልማድ ዝም ብሎ በአጋጣሚ የመጣ ወይም የኛ የሥነ ምግባር ጉድለት አይደለም። ከጀርባው በዓለም ላይ ያሉ ምርጥ የሥነ ልቦና ሊቃውንት፣ የነርቭ ሳይንቲስቶችና የኮምፒውተር ሳይንስ መሐንዲሶች ተቀጥረው ሌሊትና ቀን ዋናው ስራቸው እርስዎ ስልኮን እንዳያስቀምጡ አንጎሎን ጠልፈው ወይም ሃክ አድርገው በማሰር ላይ ይሰራሉ። ይህንን ለማድረግ የቀጣይነት ሽልማት ወይም ቫሪያብል ሪዋርድ የተባለውን የሥነ ልቦና ምስጢር ይጠቀማሉ። ሁላችንም የምናውቀውን የዕለት ተዕለት ምሳሌ እኔ ለምንድን ነው ስልካችን ላይ ማህበራዊ ሚዲያ ስናይ ወደ ታች ማሸብለል ወይም ስክሮል የምናደርገው? ጣታችንን ወደ ታች ስንጎትተው መተግበሪያው ይሽከረከራል፣ አዲስ ነገር ያመጣልናል። ይህ በትክክል የቁማር ማሽን ወይም ዘስሎት ማሽን አሰራር ነው። ቁማርተኛው ማሽኑን የሚጎትተው በሚቀጥለው ጊዜ ምን እንደሚመጣ ስለማያውቅ ነው። እርሶም ስልኮን ወደታች
ሲጎትቱት ወይም ስክሮል ሲያደርጉ የሚቀጥለው ቪዲዮ ምን እንደሚሆን አያውቁም። አልፎ አልፎ አስቂኝ ቪዲዮ ይመጣል፣ ጠቃሚ መረጃም፣ እንዲሁም ደግሞ አሰልቺ ነገር። አንጎላችን ቀጥሎ ምን ይገርመኝ ይሆን የሚለውን ጉጉት በጣም ይወደዋል። በዚህ ጊዜ በአንጎላችን ውስጥ ዶፓሚን የተባለ የደስታና የጉጉት ኬሚካል ይረጫል። ሌላው አስገራሚ ምሳሌ ስልኮ ክሊንግ ብሎ ሲጮህ ወይም ቀይ ምልክት ሲያሳይ ምን ይሰማዎታል? ያ ድምፅ ልክ እንደ ፓቭሎ ውሻ ሙከራ ነው። ሳይንቲስቱ ፓቭሎ ውሻውን ምግብ ከመስጠቱ በፊት ደውል ይደውል ነበር። በኋላ ላይ ውሻው ምግብ ባያይም ደወሉ ሲደወል ብቻ ምራቁ ይፈስ ነበር። ስልካችን ክሊንክ ስል አንጎላችን ውስጥ የሆነ አዲስ መልእክት አለ። የሆነ ሰው ወደደልህ ወይም ላይክ አደረገልህ የሚል የሽልማት ስሜት ይፈጠራል። ስራችንን ጥለን የምናነበውን አቋርጠን ጓደኞቻችንን እያነጋገርን በአጋማሽ ላይ አቋርጠን ስልኩን እንድንከፍት የምንገደደው ለዚህ ነው። እኛ በገንዘባችን የገዛነውን ስልክ እየተጠቀምንበት አይደለም። ስልኩ እኛን እንደ ባሪያ እየገዛን ነው። ታዲያ ትኩረታችንን ብናጣ ምን ችግር አለው? ዝም ብዬ ትንሽ ተዝናንቼ እኮ ነው ይሉ ይሆናል። ነገር ግን እውነታው በጣም የከፋ ነው። ትኩረት ማለት የእርስዎ ህይወት ነው። በትኩረቶ ላይ ስልጣን ሲያጡ በህይወቱና በወደፊት ዕጣ ፈንታው ላይ ስልጣን ያጣሉ። ትኩረትን ማጣት የሚያስከትላቸውን 3 አስከፊ መዘዞች በተጨባጭ ምሳሌዎች እንያቸው። አንደኛ፣ የትኩረት መበታተን ወጥመድ፣ ዘ ኮንቴክስት ስዊቺንግ ታስክ። እኔ እኮ ጎበዝ ነኝ፣ በአንድ ጊዜ ቪዲዮ እያየሁ ስራ መስራት እችላለሁ ይሉ ይሆናል። ሳይንቲስቶች ግን ይህንን መልቲታስኪንግ ሳይሆን የትኩረት መበታተን ወጥመድ ይሉታል። አንድ ትልቅ መኪና በከፍተኛ ፍጥነት በሃይዌይ ላይ እየበረረ ነው እንበል። መኪናው በየ5 ደቂቃ ሙሉ በሙሉ ፍሬን ይዞ እየቆመ፣ ሹፌሩ ወርዶ ፎቶ ተነስቶ ተመልሶ እየገባ መኪናውን እንደገና ከአንደኛ ማርሽ አስነስቶ ፍጥነት ለመጨመር ቢሞክር ምን ይከሰታል? መኪናው መድረሻው ላይ በሰዓቱ አይደርስም። ሞተሩም ይቃጠላል፣ ነዳጅም በከንቱ ያልቃል። አንጎላችንም ልክ እንደዚህ መኪና ነው። አንድ ጠቃሚ ሥራ ለምሳሌ ማጥናት፣ ቢዝነስ ማቀድ ወይም ሪፖርት መጻፍ እየሰሩ ሳለ ስልኮ ላይ ክሊንክ የሚል ድምፅ ሰምተው ለ3 ሰከንድ ብቻ አይተው ቢመለሱት አንጎሎ ወደ ነበረበት የጥልቅ ትኩረት ደረጃ ለመመለስ በአማካይ 23 ደቂቃ ይፈጅበታል። በቀን ውስጥ 10 ጊዜ ስልኮን ካዩ ሙሉ ቀኑን ምንም ጠቃሚ ሥራ ሳይሰሩ በከንቱ አቃጥሎታል ማለት ነው። የአንጎላችን ወደ ወርቅ ዓሣ ወይም ጎልድ ፊሽ መቀየር። ይህ በጣም አስደንጋጭ እውነት ነው። ማይክሮሶፍት ያደረገው ጥናት እንደሚያሳየው የሰው ልጅ በአንድ ነገር ላይ አትኩሮ የመቆየት አቅሙ ወይም አቴንሽን ስፓን እንደ ፈረንጆቹ በ2000 ዓመተ ምህረት ላይ 12 ሰከንድ የነበረ ሲሆን አሁን ግን ወደ 8 ሰከንድ ወርዷል። ይህ ማለት ምን ማለት መሰላችሁ? ወርቅ ዓሣ ወይም ጎልድ ፊሽ የሚባሉት ትንንሽ የዓሣዎች በአንድ ነገር ላይ የማተኮር አቅማቸው 9 ሰከንድ ነው። የሰው ልጅ ከዓሣ ያነሰ የትኩረት አቅም ላይ ደርሷል ማለት ነው። በአሁን ጊዜ ረጅምና ጥልቅ የሆነ መጽሐፍትን ማንበብ የሚችል ሰው እየጠፋ ነው። ለምን ይመስላችኋል? አንጎላችን በቲክቶክ እና በዩቲዩብ ሾርትስ የ15 ሰከንድ ቪዲዮዎችን ስለለመደ ከአንድ ደቂቃ በላይ የሚወስድ ነገር ሁሉ ሰለቸኝ ይላል። ነገር ግን አስቡት፣ በዓለም ላይ ያሉ ታላላቅ እውቀቶች፣ ቢዝነሶችና የፈጠራ ሥራዎች በ15 ሰከንድ ቪዲዮ ውስጥ አይሰሩ። ጥልቅ እውቀት የሚገኘው በትዕግስትና በጥልቀት በማንበብ ብቻ ነው። ትኩረት ያጣ ትውልድ ጥልቅ እውቀት የሌለው ላዩን ብቻ የሚያይ ትውልድ ይሆናል። ሶስተኛ፣ የህልምና የስኬት መክሰም። ይህ ትልቁና ከባዱ ዋጋ ነው። ማንኛውም ጥልቅ ግብ ላይ ለመድረስ አዲስ ቋንቋ ወይም የኮምፒውተር ክህሎት ለመማር ወይም የተሳካ ንግድ ለመጀመር ጽኑና የማይናወጥ ትኩረት ያስፈልጋል። አንድ አስደናቂ ምሳሌ ልንገራችሁ። የማይክሮሶፍት መስራች ቢል ጌት እና ሀብታሙ ዋረን ባፌት ለመጀመሪያ ጊዜ ሲገናኙ የቢል ጌት አባት ሁለቱን አንድ ጥያቄ ጠየቃቸው። ለስኬታችሁ ትልቁ ምክንያት ምንድን ነው? በአንድ ቃል ጻፉ አላቸው። ሁለቱም እርስ በእርስ ሳይተያዩ በወረቀት ላይ የጻፉት ቃል አንድ አይነት ነበር። እሱም
ትኩረት ወይም ፎከስ የሚል ነበር። በትናንሽ የቲክቶክ ቪዲዮዎች፣ የሰዎች ወሬና በማይጠቅሙ ኖቲፊኬሽኖች ትኩረቱ የሚከፋፈል ሰው ሁልጊዜ የሌሎችን ስኬት ስክሪን ላይ እያየ ዋው እያለ ይኖራል እንጂ የራሱን የህይወት ታሪክና ስኬት ለመጻፍ ጊዜም ትኩረትም አይኖረውም። ትኩረቱን ሲሰርቁት ስኬቶንና የወደፊት ህይወቶን አብረው እየሰረቁት ነው። አሁን ችግሩንና ሴራውን በደንብ ተረድተናል። ታዲያ ምን ማድረግ አለብን? ቴክኖሎጂን ሙሉ በሙሉ ትተን ጫካ እንግባ? በፍጹም። እኛ የስማርት ቼንጅ ጉዞ ቤተሰቦች ነን። በብልሃትና በዘመናዊ መንገድ ህይወታችንን እንቆጣጠራለን። የእርሶን ውድ ትኩረት ከቢሊዮን ዶላር ኩባንያዎች እጅ ቀምተው መልሰው የእርሶ የሚያደርጉባቸውን 3 ተግባራዊና ኃይለኛ መፍትሄዎች እነሆ። መፍትሄ 1፣ አካባቢህን በንቃት መቅረጽ። ኢንቫይሮንመንት ዲዛይን። ብዙ ሰዎች እኔ ጠንካራ ፍላጎት ወይም ዊል ፓወር ስላለኝ ስልኬ ጠረጴዛ ላይ እያለ ሳልነካው መስራት እችላለሁ ይላሉ። ይህ ፍጹም ስህተት ነው። ሳይንስ እንደሚነግረን ከሆነ ፍላጎታችን ልክ እንደ ስልክ ባትሪ በቀን ውስጥ ያልቃል። ስለዚህ ከስልኩ ጋር ከመታገል ይልቅ አካባቢያችንን ማስተካከል ይቀላል። አንድ ግልጽ ምሳሌ እንውሰድ። ክብደት ለመቀነስና ስኳር ለማቆም የወሰነ ሰው ሳሎን ጠረጴዛው ላይ ሁል ጊዜ ቸኮሌትና ኬክ አያስቀምጥም። ሁል ጊዜ ቾኮሌትና ኬክ እያስቀመጠ በፍላጎቴ ኃይል አልበላውም ብል ልሳካለት ይችላል? አይችልም። አንድ ቀን ደክሞት ሲመጣ ሳያስበው ይበላዋል። ብልሃቱ ኬኩን ከቤት ማውጣት ነው። ስልኩን እንደዚሁ ነው። ጠቃሚ ስራ ሲሰሩ ወይም ሲያጠኑ ስልኩን ሳይለንት አድርገው ጠረጴዛ ላይ ማስቀመጥ አይሰራም። ስልኩን አጥፍተው በሌላ ክፍል ውስጥ ወይም መቆለፊያ ሳጥን ውስጥ ያስቀምጡት። ከአይን የራቀ ነገር ከአይምሮም ይርቃል። ስልኩን ለማንሳት መነሳትና ወደ ሌላ ክፍል መሄድ እንዳለበት ሲያውቅ አንጎሎ ሰልችቶት ስራው ላይ ያተኩራል። ሁለተኛ፣ የዲጂታል ከርቸሌ መፍጠር ወይም ፍሪክሽን ስትራቴጂ። የማህበራዊ ሚዲያ መተግበሪያዎች የተሰሩት በአንድ ክሊክ በቀላሉ እንደሚከፈቱ ነው። ይህንን ቀላልነት በንቃት ማበላሸት አለብን። ለምንድን ነው በሮች ላይ ቁልፍ የምናደርገው? ሌባ በቀላሉ እንዳይገባ መሰናክል ወይም ፍሪክሽን ለመፍጠር ነው። ማህበራዊ ሚዲያዎቻችን ላይም መሰናክል መፍጠር አለብን። ሁሉንም ኖቲፊኬሽኖች ሙሉ በሙሉ ያጥፉ። ስልኩ እርሶን ክሊንክ እያለ አይጥራውት። እርሶ ሲፈልጉት ብቻ ይክፈቱት። ዋና ዋና የማህበራዊ ሚዲያ መተግበሪያዎችን ቲክቶክ፣ ፌስቡክን ከስልኮ ላይ ያጥፉና መጠቀም ሲፈልጉ ብቻ በኮምፒውተር ወይም በስልኮ ብራውዘር በፓስወርድ እየገቡ ተጠቀሙ። ይህንን ሲያደርጉ መተግበሪያውን መክፈት አሰልቺና ረጅም መንገድ ስለሚሆንባችሁ ሳታስቡት ስልክ የመክፈት ልማዳችሁ በከፍተኛ ሁኔታ ይቀንሳል። ሶስተኛው ተግባራዊ መፍትሄ የትኩረት ጊዜ መወሰን ወይም ታይም ቦክሲንግ እንደ ዲፕ ወርክ። በቀን ውስጥ የማይነካ የትኩረት ሰዓት መፍጠር አለብን። ይህን በምሳሌ እኔ ታዋቂዋ ጄኬ ሮሊንግ የሃሪ ፖተር የመጨረሻ መጽሐፏን እየጻፈች ሳለ በማህበራዊ ሚዲያዎችና በሰዎች ጥሪ ትኩረቷ ይበታተን ነበር። ምን ያደረገች ይመስላችኋል? ስልኳን አጥፍታ ከአካባቢው ርቃ ለአንድ ወር ያህል ባለ 5 ኮከብ ሆቴል ተከራይታ ሙሉ በሙሉ ተዘጋች። ውጤቱም በዓለም ላይ ታላቅ የተባለውን መጽሐፍ ማጠናቀቅ ቻለች። እኛ ሆቴል መከራየት ባይጠበቅብን እንኳ በቀን ውስጥ ቢያንስ ለ90 ደቂቃ ለምሳሌ ጠዋት ከ1 ሰዓት እስከ 2 ሰዓት ተኩል ስልካችንን ሙሉ በሙሉ አጥፍተን ለዓለም ጠፍተን ለህይወታችን ትልቁን ለውጥ ለሚያመጣው ስራ ብቻ ጥልቅ ትኩረት መስጠት አለብን። ይህ 90 ደቂቃ በአመት ውስጥ ሲደመር ህይወታችሁን ሙሉ በሙሉ ይቀይረዋል። ያስተውሉ፣ ጊዜው ብቻ ሳይሆን ትኩረቱ ጭምር ወርቅ ነው። በትኩረቱ ላይ ስልጣን ያለው ሰው በህይወቱ ላይ ስልጣን አለው። የዛሬ ጥያቄ የእርሶን ውድ ትኩረት ለማን ወይም ለምን እየሰጡ ነው? ይህ ቪዲዮ ጠቃሚ ሆኖ ካገኘሁ ላይክ ማድረጉን አይርሱ። ለህይወቶ ስማርት ለውጥ የሚያመጡ ጠቃሚ እውነቶችን ሁል ጊዜ ለማግኘት ቻናላችንን ሰብስክራይብ ያደርጉ። ይህ ስማርት ቼንጅ ጉዞ ነው። በትኩረት የተሞላ ስኬታማ ጊዜ ይሁንላችሁ። ቻው።